ከሀገራችን የሰሜኑ ክፍል ከሚገኙ ከተሞች መካከል በመቀሌ ዛሬ ቅዳሜ ማለዳ ተገኝተናል። በየኔ ቅዳሜ ፕሮግራማችንም አንድ እንግዳ ይዘንላችሁ እንቀርባለን። እንግዳችን ወጣት ሰዓሊ ነች። ራሄል ብሉትስ ትባላለች። ይህች ወጣት የተለያዩ ጌጣጌጦችን፣ ቅርጻ ቅርጾችን፣ እጅ ስራዎችንና መሰል ስራዎችን ትሰራለች። በተለይ በዋናነት ደግሞ በስዕል ስራዎቿ ትታወቃለች። በከተማው ብቸኛ የሆነውን የአርት ጋለሪ በመክፈት ብዙ ወጣቶችን ጭምር በማሳተፍ ተጠቃሚ እያደረገቻቸው ነው። ታዲያ ለዛሬ በየኔ ቅዳሜ ፕሮግራማችን ጋብዘናታልና ከፕሮግራማችን ጋር ቆይታ አድርጉ። ማታ ያው አምሽቼ ነው የተኛሁት። የቅዳሜ አጥቢያ በጣም አምሽቼ ነው አንድ ስዕሉን የጧቱን ስዕል ለመሳል ያው አምሽቼ ነው አጥቢያውን የቅዳሜ አጥቢያ የነበረው። መልሰህ ብትገባበት ደስ ይላል። ሌላ ፕሮግራሞች የቅዳሜ ፕሮግራም ስለነበሩኝ እዚህ ስዕል አያልቅም። ሁሌ አልቋል ብለህ የምትሸጠው ብታዘጋጀው ወይ ኤግዚቢሽን ላይ ብትከፍተው ማለት ነው መልሰህ የሆነ ተችን ይሄን ነገር ብሰራበት እቺን ነገር ብነካት ምናምን የምትለው ነገር አለና ጠዋትም ተነስቼ ሳደርገው መልሼ ብሰራው ነገር ወይም ደግሞ ብገባበት ወደ ስዕሉ ምናምን ብዬ ፍላጎቴ ቀስቅሶብኝ ነበር ጠዋት ማለት ነው። የኔ ቅዳሜ ጠዋት ተነስቼ ያው ወደ ስራ ቦታ ነው። ብዙ ጊዜ ስራ ከመግባቴ በፊትም የማያቸው ነገሮች አሉ። እንደምልክ ምንድነው የምሰራው፣ ምንድነው የማደርገው፣ ነገሮችን የማሰላስልበት ትንሽ ጊዜ ለራሴ ያስፈልገኛል። ከዛ ቁርስ እበላለሁ።
የቃላት እንጂ የሐሳብ ልዩነት አይስተዋሉ። በርካታ ተመልካቾች በአርት ጋለሪው ጎራ ብለው የተመለከቱትን ለሰዓሊዋ ያላቸውን ሐሳብ ሲያሰፉ ሐሳባቸው አንድና ቀናኢ ነው። እኛም ይሄንን ተጋራ። በቅዳሜ ውሎ እንግዲህ ዘወትር በዚህ የአርት ጋለሪ ግቢ ውስጥ የተለያዩ ወጣቶች ከተለያዩ ቦታ ተሰባስበው በጋራ ያወጋሉ። የተለያዩ መረጃዎችን የሚለዋወጡበት የሚያገኙበት የዋይፋይ አገልግሎትን ጨምሮ ሻይ ቡና የመሳሰሉትን ጭምር ተጠቃሚ ሆነዋል። በዚህ ነፋሻማ አየር እስካሁን ደግሞ ከጥበብ ስራዎች የተለያዩ የእደ ጥበብ ስራዎችንና መሰል ቅርጻ ቅርጾችን ጎራ ብዬ ላስቃኛችሁ በቅዳሜ ውሎ አብራችሁ ነው። የጥበብ ስራዎች የሚዛመዱበት የአርት ጋለሪ ግቢ ውስጥ እንገኛለን። አሁንም እንግዲህ እዚች ጠባብ ክላስ ውስጥ እንደምትመለከቱትም ለሽያጭ የሚውሉ የተለያዩ ቁሳቁሶች አሉ። እንደ ጌጣጌጥ እንኳን ያሉትን ብንመለከት ምንም እንኳን ጨሌዎቹ ከሌላ ቦታ ቢመጡም እዚሁ ይበጃሉ። ሌላው ዋናው ስራ እንግዲህ የተለያዩ ሀገር በቀል ወይም ደግሞ በሀገር ውስጥ የሚመረቱ የስዕል ግልጋሎት ላይ የሚውሉ ቀለሞችም አሉ ማለት ነው። እንደ እርሳስ እንዲሁም ደግሞ የተለያዩ ብሩሾችም አሉ ማለት ነው። እንዲህና እንዲያያል እንግዲህ በቅዳሜ ውሏችን አብረን እንዘልቃለን ማለት ነው። አብራችሁን ቆዩ። በድጋሚ ሌሎች ሙያዎችም አሉሽ ከስዕል ስራው ጋር ምን አገናኛቸው? ዋናው ፕሮፌሽናል የተመረኩበት በአርኪቴክቸር ነው። አርኪቴክቸር ኤንድ አርባን ፕላኒንግ ነው። በዛም የተወሰነ ጊዜ ሰርቼበታለሁ። አሁንም ያው ከሱ ጋር የሚያያዝ ስራ ነው እየሰራሁ ያለሁት። ከዛ ስዕሉን ያው በልምድ ነው የተወሰነ ኮርሶችን በወስድም ግን አብዛኛው በልምድ ነው የምሰራው። የፋሽን የልብስ ዲዛይኖች እንሰራለሁ። እሱም ጋርመንት ኮሌጅ ተመርቄ ነው እዚህ 2 ዓመት። ሌላ የሸክላ ስራ ስክላፕቸርና ሸክላ፣ በተጨማሪም የጥልፍም ግን አብሮ የሚሄዱ ናቸው። ሁሉም የተያያዘ ነገር አላቸው። የስፌድም ሁሉም እርስ በርሳቸው መነጣጠል ማችላቸው የተያያዘ ነገር አላቸውና እሱን በማያያዝ በኢንተሪየር ዲዛይን ደግሞ የቤት ማስዋብም ስራ አንዳንድ እሰራለሁ።
የቅዳሜ ፕሮግራሙን ለማዘጋጀት እዚህ የተለያዩ ሰዎች ስለሚመጡ የእረፍት ቀን ስለሆነ ጎብኚዎችም ስለሚመጡ ገዢዎችም ወጣቶችም ስለሚመጡ ለነሱ የሚያሟላ ነገር አለ ወይ የጎደለ ነገር አለ ወይ የሚለውን ነገር እሱን ቼክ አደርጋለሁ። አይቼ ማሟላት የሚገባቸው አሟላለሁ። ከዛ እስከሚደርስ ሰዓቱ የስነ ጽሁፍ ፕሮግራም አለን። እሱን እስከሚደርስ ያው እኔ ስራ የተወሰነ ስራ እሰራለሁ። ከዛ እሱን ሰርቼ ደግሞ ካለቀ በኋላ የተለያዩ ሰዎች ይመጣሉ። ስለ አርት የሚጠይቁኝ ሊሆን ይችላሉ። የቤቱን እንቅስቃሴ ሁሉም እንግዳ ስለሆነ አብዛኛው ጊዜ የሚመጣ እንደዚህ የቤቱን ኢንፎርሜሽን ይፈልጋል። ስለ ቤት ያለው እውቀት ወይም ደግሞ ለቤት ያለው ግንዛቤ እንደዛው በተመለከተ የስነ ጽሁፍ ፕሮግራሙ ላይ ለመሳተፍ የሚፈልጉ ወጣቶች ስለሚመጡ እነሱን በማነጋገር እንግዳን በመቀበል ምናምን የምታሳልፈው በጣም ብዙ ጊዜ አለ። ከዛ በተጨማሪ ለፕሮግራሙ ደግሞ ገጣሚዎች፣ ጸሐፊዎች የሚመጡ ሰዓሊዎችን እነሱንም ማናገር ምን ፕሮግራም እንዳላቸው ከዛ ዝግጅቱ የፕሮግራሙ መድረክ ዝግጅት እናደርጋለን። ማን ምን ያቅርብ፣ ከዛ ምን ይጨመርበት ወይም ደግሞ ምን የጎደለ ነገር አለ ከነሱ ጋርም እናወራለን። የቅዳሜ ፕሮግራሙ ላይ የሚቀርቡ ሰዓሊዎቹ እንዲበዙ አሁን ነጣጥለን እንትን ማድረግ አንችልም። ስዕል፣ ሙዚቃ ወይም ደግሞ ስነ ጽሁፍ ብለን እንድንነጣጥላቸው አንፈልገም። በጥበቡ ላይ አብረው የሚሄዱ ናቸው። ሁሉም መነጣጠልም አችልም። ደግሞ ያው የራሳቸው የህብረ ቀለም ውህደት ድምፅ አላቸው እና ሁሉም የሚናገር ነው። በሙዚቃውም ካሰብከው በስነ ጽሁፉም በስዕሉም እና ራሳቸው ሃርመኒነት ፈጥረው ውህደት ፈጥረው እንዲሄዱ ስለምንፈልጋቸው አንዳንድ ጊዜ ላይቭ ሆነው እዛ ይሰራሉ ሰዓሊዎቹ እኔንም ጭምር። ከዛ ሰውም ወደ ስዕሉም ትኩረት እንዲያደርግ ግጥሙንም ሁሉን ነገር ተዝናንቶ ወይም ደግሞ በጥበብ ጥሩ እይታ ይዞ እንዲሄድ ነው የምንፈልገው እና አብሮ መቅረቡ ማለት ነው ከስነ ጽሁፉ ጋር ያለውን ቀረቤታና ውህደትን እንዲያሳይ ነው የምናደርገው ማለት ነው። ወሪድዎ ዘይባን ቆድ የኽእን ከም ንብሩ መጠን ብዕድመ ገና ብሓሳብ ኣስሊጥን ካብ ሰብ ተኸዊለን ኣብ ዱር ተሸዊጠን ሙሉእ ዘይጎደሎ የነብራራትጥን የቅዳሜ ትዝታዎች በተለይ ደግሞ ከልጅነት ጋር ተያይዞ እንዴት ይገለጻሉ? ገጠመኞችሽን አውቂ። ቅዳሜ ግን ለራሴ ጊዜ የሚሰጥበት ነው። ብዙ ጊዜ ብቻዬን ቁጭ ብዬ ወይ ሀሳብ ማሰላሰልን ወይ የምጽፈው ነገር ካለ የምጽፍበት ወይ ስዕል ደግሞ የምስልበት ስኬች የማደርግበት ነው እና ትዝታዎቹ ደስ የሚሉ ቅዳሜዎች አሉኝ። በጣም ቆንጆ የሆኑ የቅዳሜ አርት ጋላሪ ይሄ 3 ዓመት ግን አርት ጋላሪን ከከፈትኩት ግን ቅዳሜ ያለማቋረጥ
3 ዓመት ሙሉ ማለት ይቻላል ያው የቅዳሜ ስነ ጽሁፍ ቀርቶ አያውቅም። ቅዳሜ በአሁኑ ጊዜ ደግሞ በተለይ በአሁን እየሰራሁበት ባለው አርት ጋላሪ ላይ በጣም ትልቅ እንትን አለው ከቀናቶቹ ማለት ነው በበለጠ ብዙ ስራ የምሰራበት ስራ ወይም ቀን ነው ማለት እችላለሁ። እንደምታዩ ትልቁ የአርት ጋላሪ እንቅስቃሴና አክቲቪቲዎቹ በጣም ይበዛሉ። በዛን ሰዓት ላይ በጣም ብዙ ወጣቶች ይመጣሉ። ወጣቶች በመጡ ልክ በዛው ልክ የተለያየ አይዲያ አለ፣ የተለያየ ሀሳብ የሚያመነጩ ባለ ራዕዮች ወይም ደግሞ አርትን በሌላ ህይወትን በሌላ አይነት ገጽታ የሚመለከቱ ወጣቶች ታያለ። የእነሱን ግንዛቤም ትወስዳለህ። በዛው ልክም ፐርስፔክቲቭ እይታን በጣም እንዲያሰፋው የሚያደርግልህ ቀን ስለሆነ በጣም ደስ የምትል ቀን ነች። እዚህ ስትመጣ ብዙ ነገር ታያለ። አንደኛ ጋለሪዋ አለ። ጋለሪዋ ውስጥ በጣም ደስ የሚሉ ስዕሎች አሉ። ስዕሎቿ ለማስረዳት ይከብዳል። በጣም ደስ የሚሉ ስዕሎች ነው ያሏት። ውጪ ደግሞ ያለው ንፋስ፣ አካባቢው ምናምን የውስጥ ሰላም ይፈጥራል እና እዚህ ብትሆን መጽሐፍ ማንበብ ምናምን የመሳሰሉትን ነገሮች በጣም በቃ ከውስጥ ታደርጋቸዋለህ ማለት ነው። በቃ የውስጥ ሰላም ይፈጥራል። ቤቷ በጣም እወደዋለሁ። እኔም ትንሽ ስራ ሰርቼ ከዛ የተካሄደውን ነገር ሪካርድ እያረኩኝ ፎቶ እያነሳሁኝ ስለምቆይ እሱን በፔጃችን ላይ ራሄል አርት ጋላሪ የሚላለ በዛ ፖስት ለማድረግ እዘጋጃለሁ። አርት ጋላሪ የስነ ጽሁፍ እንትኑ ሰዓቱን ካየኸው በጣም ብዙ ወጣቶች ወደ ሌላ ቦታ የሚሄዱባት ሰዓት ነች እና ብዙ ጊዜ ሱስ ያላቸው ወጣቶች ወደኛ የሚመጡባት ሰዓት ወይም ደግሞ እንደምንም ታግለው ማለት አንዳንዴ ሱሱን እንዲተዉ ወይም ደግሞ ምክር እንትን የምናደርግበት ጊዜ አለና እሱን ወደኛ ሲመጡ ወደ ቤታችን ሲመጡ የሚያሳዩት አይነት ባህሪያቶች አሉ እና እነሱም በጣም እንትን ያደርጋል። መነጫነጭ አለ፣ መረበሽ አለ። አንዳንዴ እስከሚለምዱት ከሱሱ እስከሚያገግሙ አይነት ነገር እነሱን አይነት እንትኖች ይቀርባሉ። አንዳንድ ጊዜ ደግሞ በስነ ጽሁፍ ላይ ቅዳሜ በጣም የሚበዛበት ወቅት አለ። ስልጣን በዓል ዓላማ አንደበት ንግግር በማስረጃ ዝተመሰረተ ፍልጠት ንባዕሉ ዘይቀድም ዘይህልከስ እኩልነት ሓድነት ዘወድስ ከተማ መቀሌ ብቻ ሳይሆን ለክልላችንም ብቸኛው አርት ጋላሪ ነው ራሄል አርት ጋላሪ እና በወጣቶች ያለው ጠቀሜታ በጣም ብዙ ነው። ምክንያቱም ወጣቶች የቀጣዩ ህይወታቸውን የሚያሳያቸው መንገድ ወይም ደግሞ የሆነ ነገር ያስፈልጋቸዋል። መንገድ የሚያሳያቸው የሆነ ሰው ወይም ድርጅት ወይም የሆነ አካል ያስፈልጋቸዋል እና እሱን ስራ ነው የሚሰራው የኛ ቤተ ጥበቡ። ይህ ቤተ ጥበብ በጣም ብዙ ወጣቶች ይመጣሉ። ብዙ ነገር እናይ ነበረ።
እንዲህ አይነት ነገሮች ባሉበት ጊዜ ወጣቱ የሚሰበስብበት ቦታ ማን ነበር? ከዚህ አንጻር ስናየው የራሔል ቤት መከፈት እንደ አንድ የጥበብ መጓዣ ማለት ነው ራሱን የቻለ ትልቅ ነገር ነው ያደረገልን። ላለፉት 3-4 ዓመታት በተከታታይ ቅዳሜ ይሄ መድረክ መካሄዱ ለኛ በጣም ትልቅ ነገር ነው። ምክንያቱም አንድ ጸሐፊዎቻችን የውስጣቸውን ስሜት የሚያንጸባርቁበት ቦታ ነው። ሁለተኛ ጥበብን የሚሻ ጥበብን የሚፈልግ ደግሞ ቅዳሜን ጠብቆ መጥቶ ውስጡን የሚቀበልበት ቦታ ነው። ስለዚህ ራሔል ለጥበቡ እያደረገች ያለችው ነገር በሚገባ ከስዕሉም አልፎ ወደ ስነ ጽሁፉና ወደ ሙዚቃው ዓለም ገብታ ሌሎች አካሎች ያልሰሩትን ነገር እየሰራችልን ያለችው። ስለዚህ በዚህ መንገድ በሚገባ ልናመሰግናትም ልናድንቃትም የሚገባ ይመስለኛል። በቃል ኪዳን ጸንቶ ሲኖሩ ብቻ ነው ትርጉም አለው ጥበብ ትርጉም አለው በቃል ኪዳን ጸንቶ ሲኖሩ ብቻ ነው። እሱ ካለቀ በኋላ ደግሞ ከሰዎቹ ጋር እንገናኛለን፣ እናወራለን። አንዳንድ አስተያየቶችም የሚሰጡልኝ ያሉ ሰዎች የመጡ እንግዶች በጣም ብዙ ሰዎች ስለሚመጡ ታዳሚዎችም አቅራቢዎችም ስለሚመጡ እሱን ተመልክተው የሚሰጡን ከመድረክ በስተጀርባ ያለው ወይም ደግሞ ከእይታው ከፕሮግራሙ በኋላ ያለውን እንትን እንቀበላቸዋለን። የሆነ ሀሳብን ለመግለጽ ብለህ የሰራው ስራ ከዛ ሌሎች ሰዎች ደግሞ እንደገና ሲደሰቱበት በዛ ሲደነቁ ከዛ አልፎ ደግሞ የገንዘብ ምንጭ ሲሆንልህ በጣም ደስ ይላልና ትንሹ 1,000 ትልቁ ወደ 35,000 ካንተ ርቀው ሲሄዱ ግን ወይም ደግሞ ሲሸጡ ምናምን ሁሌ ካንተ ጋር ቢሆን ደስ የሚል ነገር አለው። እሱ ነገር ቢሆን ደስ ይለኛል። ካልሆነ ሁሉም ስራዎችን በጣም ወዳቸዋለሁ። ገለሪ ጎራ ብለን እንደተመለከትነው በርካታ ስዕሎች ይታዩናል። በዚች ቤት እንደ አቅም ይዛለች የተወሰነ ስዕሎች። ሆኖም ግን ሰፋ አድርጎ ከዚህ በኋላ አጠናክሮ ለመቀጠል ምን ታስቡ ይሆን? አርት ጋላሪ 3 ዓመት በውድ ኪራይ ነው እንትን እየሰራ ያለሁት። ዋናው የማህበረሰቡ ግንዛቤ ለመለወጥ ነው እንጂ በእንደዚህ አይነት ስራ 3 ዓመት ለመስራትም በጣም ከባድ ነው። ስለዚህ አሁን ቦታ 3500 ካሬ ተሰጥቻለሁ። እዛ በጣም ትልቅ ካልቸራል ሴንተር ነው ለከተማችንም እንዲሁም ለክልላችን ብቸኛ የሆነ አርት ጋላሪ ስለሆነ እሱም በጣም ብዙ አርቶችን የሚይዝ ወይም ደግሞ በጣም ብዙ ባለሙያዎችን የሚያሳትፍ የሚያሰለጥን ካልቸራል ሴንተር ለመገንባት ነው እቅዴ። አሁን የአቅም ጉዳይ ትንሽ ይገድበኛል እንጂ ኦልሬዲ ሁሉንም ነገር ያለቀ ስራ ነው እና እዛ መኖር የሚችለው አርት ጋላሪ እንደዚህ ዲስፕሌይ ማድረጊያ፣ ለሰዓሊዎች ደግሞ የሚሰሩበት፣ አምፊ ቲያትር ደግሞ ለቲያትር ወይም ደግሞ ስነ ጽሁፍ የሚያቀርቡ ሰዎች፣ እንደ ሙዚየምነትም የተለያዩ ቅርሳዊ ይዘት ያላቸው እቃዎችን ለመሰብሰብ፣ ላይብረሪ አሁን እዚህ እንደምንሰጠው ያለ ነው። ወጣቶች መጥተው የሚዝናኑበት ቦታ፣ ለህፃናትም እንደዚህ ለአርት የሚሰሩበት ክላሶች፣ ለሴቶች ደግሞ ማሰልጠኛ የእደ ጥበብ፣ ለሸክላ፣ ለጥልፍ እነዚህ ማዕከሎች ያለበት በጣም ትልቅ ግሪን የሆነ ቦታ ለመስራት ነው። አሁን ባለው ሜዳ ነው፣ ምንም ነገር የለውም። ግን እቅዴን ማለት ነው እሱን ሰርቼ በጣም ደስ የሚል በኢንቫይሮንመንቱ አካባቢውን ለመፍጠር ነው የምፈልገው።
ቅዳሜ ነው ከኔ ጋር ቢጋሩ የኛም ቤት ክፍት ነው ከቅዳሜ እስከ ቅዳሜ ደግሞ በበለጠ መጥተው ከኛ ጋር ቢያሳልፉ ደስ ይለናል። እሱን ፖስት ካደረኩ በኋላ ያሉ አስተያየቶችን ሳምንታዊ ደግሞ በሶሻል ሚዲያ የሚከታተሉ ሰዎች አሉ። እነሱንም ኮሜንት እናያለን። ከዛ ከራሴ ጋር ደግሞ ጊዜ እሰጣለሁ። እንደምልክ በሳምንቱ ምን ሰራሁኝ የሳምንቱን ገምጋም እኔ ለራሴ ከራሴ ጋር ተወያይቼ ከዛ ወደ ቤት እገባለሁ። ለተቀዳሚ በእንዲህ መልኩ ተገባደደ። የየኔ ቅዳሜ ፕሮግራማችንም ተቋጭቷል። የራሄል ውሎ ይሄን ይመስል ነበር። ሳምንት በሌላ እንግዳ በሌላ ፕሮግራም እስከምንገናኝ ቸር እንሰንብት። መልካም ሰንበት።